አሰፋ ነኝ። እንግዲህ በተለያየ ጊዜ ያው አጫጭር ናቸው ይዘቶቹ በዩቲዩብ የበለጠ ቢብራራልን እያላችሁኝ ነበረ። ያንን ተከትሎ እንግዲህ በዩቲዩብ መጥቻለሁ ማለት ነው። ይህንን ዩቲዩብ ቻናል ሰብስክራይብ እያደረጋችሁ ያው የተሻለ ቲክቶክ ላይ ሲሰጣቸው የነበሩ መረጃዎች በሰፋ ባለና የበለጠ መረጃ ባለው መልኩ ይዤላችሁ መጥቻለሁ ማለት ነው በዩቲዩብ። ይሄ እንግዲህ የመጀመሪያው ቪዲዮ ነው። ዛሬ የምንወያየው በሪል ስቴት ዙሪያ ነው። በሪል ስቴት ዙሪያ እንግዲህ እንደምታውቁት ለረዥም ዘመናት የሪል ስቴት ሕግ አልነበራትም ሀገራችን። ይሄ የሪል ስቴት ጉዳይ በፍትሐ ብሔር ሕጉ በሌሎች እዛም እዚህም ባሉ ስካተርድ በሆኑ የግንባታ ሕጎች የሚገዛ ነበረ የነበረው። ከዛ አንጻር እንግዲህ አብዛኛው በሪል ስቴት አልሚና በገዢዎች መካከል የሚደረገው ውል ለገዢዎች ውል በገዢዎችና በአልሚዎች መካከል ለሚደረግ ውልና እንደዚህ እዛም ባሉ ህጎች የተተወ ነበር እና ይሄ ነገር እንግዲህ እንደምታውቁት ይሄ ሪል ስቴት መስኩ ወደ 3 ዓመታት ቢያንስ የጎላ ቆይታ አለው በኢትዮጵያና በእነኚህ ጊዜያት የተለያዩ ችግሮች አጋጥመዋል። በርካታ ገዢዎች ለመግዛት ገንዘባቸውን ካወጡ በኋላ ቤታቸውን ያላገኙበት የተለያየ ነገር ተፈጥሯል። እንግዲህ ከዚህ አንጻር በርካታ ሰዎች በህግ ዙሪያ የሚያነሷቸው ጥያቄዎች በተደጋጋሚ በሪል ስቴት ዙሪያ የሚሆኑበት አግባብ አለ። እኛም እንግዲህ እንደምታውቁት እንደ ሌጋል ኤግልስ ሎ ፈርም ሆነን በድርጅት መልክ ነው እየሰራን የምንገኘው እና ከምንይዛቸው ኬዞችም በአብዛኛው የሪል ስቴት ጉዳዮች የሆኑበት ሁኔታ ነው ያለው ማለት ነው እና ይሄ ጉዳይ አሳሳቢም ከመሆኑም እና እልባትም የሚፈልግ ገዢዎችም ሪል ስቴት አልሚዎችም የሙያ ድጋፍ የሚፈልጉበት ከመሆኑ አንጻር እንግዲህ በተከታታይ በዚህ ዙሪያ መረጃዎችን የሚሰጣችሁ ይሆናል። በዛሬው ዕለት የምንሸፍነው ቅድመ ሽያጭ ስለሚለው ይሆናል። ይሄ ፕሪሴል እንግዲህ እንደምታውቁት በዋናነት ሪል ስቴት አልሚዎች የሚሸጡት ገና ያልተገነባ ቤቶችን በሚሆንበት ሰዓት ነው። ይሄ በሚሆንበት ሰዓት እንደምታውቁት ሪል ስቴት አልሚው ወይ ግንባታ ፈቃድና ካርታ ይኖረዋል ወይም አይኖረውም። ገዢዎች በእምነት ሄደው ተመዝግበው ምንም ግንባታ በሌለው ባዶ ቦታ ላይ ሪል ስቴቱን አምነው የግዢ ዋጋቸውን የሚከፍሉበትና ከዛ በኋላ በተለያየ ምክንያት ግንባታ መዘግየት እየተፈጠረ ብዙ ችግር የሚፈጠርበት ነው ፕሪሴል የሚሆነው እና ከዚህ ጋር በተገናኘ እንደምታውቁት በ2017 አዲስ የሪል ስቴት አዋጅ ወጥቷል። ይሄ አዋጅ ቁጥር 1357 እንግዲህ በተለይ እንደዚህ ያልተገነቡ ቤቶችን ገና የሚገነቡ ቤቶችን የሚገዙ ሪል ስቴት ቤት ገዢዎችን አስመልክቶ ልዩ ጥበቃ እንደሚያስፈልገው ገዢዎች ከአልሚዎች ጋር ብቻ በሚያደርጉት ውል መተው እንደሌለባቸው ሕግ አውጪውም ሌሎችም ፖሊሲ ሰጪ አካላት የከተማና መሰረተ ልማት ሚኒስቴርም ሌሎችም ስቴክሆልደሮች በመረዳት እንግዲህ አዲስ አዋጅ ቁጥር 1357 ወጥቷል። ስለዚህ ይሄ አዋጅ ቁጥር 1357 በልዩ ሁኔታ ፕሪሴል የሆኑ ማለትም ያልተገነቡ ቤቶችን ስለሚሸጡ ሪል ስቴት አልሚዎች፣ ስለሚገዙ ሻጮች ወይም ደግሞ ገዢዎች ምን አይነት ነገሮችን አስቀምጧል የሚለውን ነው ዛሬ አንደኛ በዝርዝር የምንመለከተው። እንግዲህ ከዚህ ጋር በተገናኘ የአዋጁ ዋነኛ ዓላማ እንደምታውቁት የሪል ስቴት መስኩን ለገዢዎችም ሴፍ ለማድረግ እና በኢንዱስትሪው ዙሪያ የሚከናወኑ ተግባራት ሁሉ ለሀገር እድገት የሚጠቅሙ ግን በሌላ በኩል ደግሞ ገዢዎች መብታቸው ተከብሮ ንብረታቸውን የሚያገኙበት ሪል ስቴት አልሚዎቹም ደግሞ ፍትሐዊ በሆነ መልኩ የሚጠቀሙበት ከማድረግ አንጻር ነው እና ከዚህ አኳያ አንድ የሪል ስቴት አልሚ በዚህ አዋጅ መሰረት አስቀድሞ ለመሸጥ ያልገነባውን ለመሸጥ ማሟላት ያለበት ቅድመ ሁኔታዎች አሉ። የመጀመሪያ እንግዲህ እንደምታውቁት በአዋጁ አንድ ድርጅት ሪል ስቴት አልሚ ለመሆን የቅድመ ብቃት ማረጋገጫ ወይም ሰርቲፊኬት ኦፍ ኮምፒተንስ ያስፈልገዋል። ያንን ሰርቲፊኬት ኦፍ ኮምፒተንስ ካገኘ በኋላ ደግሞ በልዩ ሁኔታ ያልተገነባን ሪል ስቴት ቤት ለመሸጥ በሚያቅድበት ሰዓት አስቀድሞ ለሚመለከተው ለከተማና ልማት ሚኒስቴር ፍቃድ መጠየቅ እንዳለበት በአዋጅ ቁጥር 1357 ተመልክቷል። ፍቃዱ እንግዲህ በዋናነት ምንድን ነው? ያ ሪል ስቴት አልሚ ቅድመ ሽያጭ ለማከናወን ማሰቡን እና ይሄ ነገር ደግሞ እንዲፈቀድለት ገዢዎችን ከመመዝገቡና ገንዘብ ከመሰብሰቡ በፊት ሊያከናውነው የሚገባ ነው። ይህንን በተመለከተ
ለሚኒስቴሩ ጥያቄ በሚቀርብበት ሰዓት ሚኒስቴሩ የዚህ ድርጅትን አስተማማኝነት በተለይ ደግሞ የህጋዊነት ጥያቄዎችን በቦታው ላይ ሪል ስቴት ለማልማት ካርታ ተሰጥቶታል ወይ፣ የግንባታ ፈቃድ አለ ወይ የሚለውን አገናዝቦ ከዛም ባሻገር የሪል ስቴት አልሚውን የፋይናንስ እና የሰው ኃይል አደረጃጀት ብቃት ባገናዘበ ሁኔታ ፕሮጀክት ፕሮፖዛሉንም አይቶ ብቁ ነው፣ ለገዢዎች አስተማማኝ የሆነ ግብይት ሊፈጥር የሚችል ነው ብሎ ሲያምን ሪል ስቴት አልሚው ቅድመ ሽያጭ እንዲያከናውን ይፈቅድለታል ማለት ነው። ስለሆነም በዚህ አዋጅ መሰረት ከአዋጁ በፊት እንደነበረው በፍትሐ ብሔር ሕጉ በሌሎች የግንባታ ሕጎች ተግባራዊ እንደነበረው በአሁኑ ሰዓት አንድ ሪል ስቴት አልሚ ድንገት ተነስቶ ቅድመ ሽያጭ ማከናወን አይችልም ማለት ነው። የከተማና መሰረተ ልማት ሚኒስቴር ፈቃድ ይጠይቃል። ሚኒስቴሩ ደግሞ እነኚህን ሰነዶች መኖራቸውን ያረጋግጣል ማለት ነው። ይሄ ተረጋግጦ ፍቃድ ከተሰጠውም በኋላ ደግሞ በሚኒስቴሩ ሱፐርቪዥን ተከታታይነት የሚከፈት የባንክ ሂሳብ አካውንት ይኖራል። ያ የባንክ ሂሳብ አካውንት እንግዲህ ዓላማው አስቀድሞ ለሚሰበስበው ማለትም ላልገነባው ቤት እገነባና አስረክባለሁ ብሎ ከገዢዎች ለሚሰበስበው ገንዘብ በዝግ አካውንት እንዲቀመጥ አካውንት ይከፈታል ማለት ነው። ስለዚህ አስቀድሞ ፈቃድ ካገኘ በኋላ ነው ገዢዎችን መመዝገብ የሚጀምረው። ከመዘገበ በኋላ ደግሞ የሚሰበስበው ገንዘብ በዝግ አካውንት ነው የሚቀመጠው። ከዛም ባሻገር ሚኒስቴሩ የቦታው ላይ ያለን የማይንቀሳቀስ ንብረት ይዞታ ማረጋገጫ ካርታ ለሌላ ሶስተኛ ወገን እንዳይሸጥ እንዳይለወጥ የሚያሳግድ ስለመሆኑም በዚሁ አዋጅ ተመልክቷል ማለት ነው። ስለዚህ ከዚህ የምንረዳው ምንድን ነው? ሕግ አውጪውም በነበሩት ዓመታት በተለይ ገዢዎች ቅድመ ሽያጭ የሚፈጽሙ ሪል ስቴት አልሚዎችን በተመለከተ በርካታ ችግሮች ማለትም ሁሉም ማለታችን ሳይሆን በስነ ስርዓት ፕሪሴል ሽያጭ ፈጽመው ያልገነቡትን ቤት ገንዘብ ሰብስበው ገንብተው ያስረከቡ ሪል ስቴት አልሚዎች እንዳሉ ሆነው ቁጥራቸው ቀላል የማይባሉት ደግሞ የሰበሰቡትን ገንዘብ የሚያወጣ የሪል ስቴት ቤት ያላስረከቡበት ሁኔታ በመኖሩ ይህንን አስመልክቶ ሲያጋጥሙ የነበሩ ችግሮችን እልባት ለመስጠትና ለገዢዎች የተሻለ ጥበቃ ለመስጠት በሚል ይሄንን ቅድመ ሽያጭ በሚመለከት ጥብቅ የሆነ የሕግ መስፈርቶች ተቀምጠዋል ማለት ነው። እንግዲህ ከዚህ ጋር በተገናኘ ፕሪሴል በሚፈጸምበት ሰዓት በተደጋጋሚ የሚያጋጥሙ ችግሮች ምንድን ናቸው የሚለውን ማየት አስፈላጊ ነው። በተደጋጋሚ ሲያጋጥሙ የነበሩ ችግሮች እንግዲህ በአብዛኛው ገዢዎች በፍጥነት በቃ ይሄ ዲጂታሊ የሚሰሩ ማስታወቂያዎችን በማመን ግብይት ይፈጽማሉ። ያ እየሆነ ካርታ የሌላቸው እነሱ በዛ ላይ ቦታው ለሪል ስቴት ልማት ተብሎ ተፈቅዶ ካርታ ባልተሰጠበት ሁኔታ ከገዢዎች በርካታ ገዢዎችን እየመዘገቡ ገንዘብ እየሰበሰቡ ከዛ ግን ግንባታው የማይከናወንበት ሁኔታ ነበረ የነበረው። አንድም በተደጋጋሚ የሚያጋጥመው እንግዲህ እንደምታውቁት አንደኛ ህጋዊነት የሌላቸው ህጋዊነት ስንል ምንድን ነው እንግዲህ አድማጮች ካርታና ግንባታ ፈቃድ መኖሩ ብቻ ሳይሆን ሪል ስቴት ልማት ለማከናወን ንግድ ፈቃድ፣ ዋና ምዝገባና ሌሎች የግብር ሰነዶችን የያዙ መሆን መቻል አለባቸው። ሽያጩን የሚያከናውነው በስሙ ካርታው ያለ ሰውና ለሪል ስቴት ልማት ብቁ ነህ ተብሎ ሰርቲፊኬት ኦፍ ኮምፒተንስ ያለው መሆን አለበት እና ያ ነገር ግን ሳይሆን እየቀረ ማንኛውም ሰው እየተነሳ የሪል ስቴት ቤት እገነባለሁ ብሎ በቅድመ ሽያጭ መልክ ባዶ ቦታ እያሳየ ግንባታ ፈቃድም ሳይኖር ካርታም ሳይኖር ከፍተኛ የሆነ የገዢ ብዛት እየመዘገቡ ገንዘብ የሚሰበስቡበት ሁኔታ ነበር እና ይህንን ለማስቀረት ያለመ ነው ማለት ነው። ዋናው ደግሞ በተደጋጋሚ አሁን በሪል ስቴት ቤት ገዢዎች የሚነሳው ምንድን ነው? ገንዘቡን ከወሰዱ በኋላ ለሌላ ኢንቨስትመንት ነው የሚጠቀሙበት። የሪል ስቴት ቤት ገዢዎቹን ቤት ለመገንባት አያውሉትም የሚል ነው። ያ ደግሞ በተግባርም በልማድ የታዩ ነገሮች አሉ የተወሰኑ ሪል ስቴት አልሚዎችን በተመለከተና ያንንም ለማስቀረት እንግዲህ አዲሱ አዋጅ ያመጣው አሰራር ምንድን ነው? የተሰበሰበው ገንዘብ በዝግ አካውንት እንዲቀመጥ ነው ግንባታው 80% እስከሚሆን። ከዛም ባሻገር እንግዲህ በተደጋጋሚ ሲነሳ የሚታየው እና እኛም ጉዳያቸውንም በያዝንላቸው ደንበኞች የተረዳነው ነገር ምንድን ነው? አንዳንዶቹ ከፍተኛ ቁጥር ያለው ገዢ ማለትም ቦታው ሊሰራበት ከሚችለው የቤት ብዛት በላይ ገዢዎችን የሚመዘግቡበት ሁኔታ ነበረ። ያ ደግሞ እንግዲህ ምንድን ነው ገና ከጅምሩ ገዢዎቹ ቤታቸውን በዛ ቦታ ላይ ላያገኙ የሚያስችል
እንቅፋት የሚፈጥር ነበር እና ይህንን አስመልክቶ አሁን በአዋጁ ፕሪሴል ቅድመ ሽያጭ የሚፈጽሙ ሻጮችን ሪል ስቴት አልሚዎችን በተመለከተ ከቦታው ጋር ተመጣጣኝ የሆነ ገዢ እንዲመዘግቡ በአስገዳጅነት አስቀምጦታል ማለት ነው። ከዛ ሌላ እንግዲህ ከቅድመ ሽያጭ ጋር የነበረው የህግም በተግባርም የሚታየው ክፍተት የነበረው ገዢዎችን ከመዘገቡ በኋላ እና ገንዘብ ከሰበሰቡ በኋላ እንደገና ያንን ቦታ በባንክ በዋስትናነት አስይዘው ሞርጌጅ አድርገው ገንዘብ የሚበደሩበት ሁኔታ ነበር እንደምታውቁት። ያ ደግሞ ቀላል የማይባሉ የሪል ስቴት ቤት ገዢዎች ቤታችንን እንረከባለን ብለው እየጠበቁ ባሉበት ቤቱን ባንክ ያው እንደምታውቁት በአዋጅ ቁጥር 997 ባንኮች በዋስትናነት የያዙትን ንብረት ባለ ዕዳውን መክፈል ካልቻለ በሐራጅ የመሸጥ ስልጣን አላቸው። ፍርድ ቤቶችን በዚህ ሂደት ጣልቃ የሚገቡት በጣም ውስን በሆነ ሂደት ነውና አግባብ ነውና ያ ነገር እየተፈጠረ ገዢዎች ገንዘባቸውንም የማያገኙበት ቤታቸውንም የማያገኙበት ሁኔታ ነው የነበረውና ይህንንም ለማስቀረት አሁን በአዲሱ አዋጅ ቁጥር 1357 መሰረት ቅድመ ሽያጭ የሚያከናውን ሪል ስቴት አልሚ አስቀድሞ የሚኒስትሩን ፈቃድ ማግኘት አለበት ብቻ ሳይሆን ካርታውን እንዳይሸጠው እንዳይለወጠው እንዳይበደርበት ታግዶ እንዲቆይ በህጉ መካኒዝም ተቀምጧል ማለት ነው። እነኚህ ነገሮች እንግዲህ ያልተገነባን ቤት ገንብተን እንሸጣለን በሚል ሂደት ገዢዎች ያጋጠማቸውን ችግሮች እልባት ለመስጠት የተፈጠሩ አዳዲስ አካሄዶች ናቸው። እነኚህ ነገሮች ብዙ ለውጥ ያመጣሉ ተብሎ ይታሰባል ማለት ነው። አሁን ከዚህ ከህጉ አተገባበር ጋር እንግዲህ የሚነሱ ጥያቄዎች አሉ። እንግዲህ እንደምታውቁት አስቀድሞ ብሉ ፕሪንት ፖድካስትም ላይ በዚህ ጉዳይ ላይ ሰፋ ያለ ኢንተርቪው ሰጥቻለሁ። እዛም ላይ ላይቭን በገባውበት ሰዓት የምታነሱት ጥያቄ አሁን ህጉ እየተተገበረ ነው ወይ? አሁንም ቅድመ ሽያጭ ያለምንም ቅድመ ሁኔታ ነው የሚያከናውኑት? አሁንም ይበደሩበታል የሚል ነገር ነው። ከዚህ ጋር በተገናኘ እንግዲህ ማወቅ ያለባችሁ አዋጁ በጣም በጥሩ ሁኔታ በሀገሪቱ ታሪክ ለመጀመሪያ ጊዜ የሪል ስቴት ህግ እንዲኖር በሚያስችል መልኩ ወጥቷል። ነገር ግን ደግሞ አዋጁ እንዲፈጸም መውጣት ያለባቸው ደንብና መመሪያዎች አሉ። እነኛ ነገሮች ይወጣሉ ብለን እየጠበቅን ነው። በረቂቅ ደረጃ ያለ እንዳለ መረጃ አለኝ። ያ ነገር የበለጠ ወጥቶ ህጉ ተግባራዊ እንዲሆን ሪል ስቴት ቤት ገዢዎችም አልሚውም ሁሉም ስቴክሆልደር ግፊት ሊያደርግና የራሱን አስተዋጽኦም ሊያደርግም ይገባል። እነኚህ ነገሮች ሲተገበሩ አጠቃላይ እንግዲህ እንደምታውቁት በአሁኑ ሰዓት በተለይ ዳያስፖራ ማህበረሰቡ የሪል ስቴት ቤት ግዢ ላይ በጣም እምነት ያጣበት ሁኔታ አለ። በጣም በአሁኑ ሰዓት ብዙ አይነት ኮምፕሌንቶች አሉ እና እነኚህ ነገሮች ሶልቭ ተደረጉ ማለት ሪል ስቴት አልሚውም ቤት የሚገዛው ፖቴንሻሊ ክላይንት ይኖራል አምኖት ማለት ነው እና የተበላሸውንም ትረስት ከመገንባትም አንጻር እነኚህ ህጎች ተግባራዊ እንዲሆኑ የሚያስችል መመሪያና ደንብ እንዲወጣላቸው አስፈላጊውን የመንግስት አካላትም የሚመለከታቸውም ሊሰሩበት ይገባል እንጂ በዋናነት ጥሩ የህግ ማዕቀፍ ከረዥም ዓመታት በኋላ የወጣበት ሁኔታ ነው። እንግዲህ ህጉ በደንብ በዝርዝር እየተፈጸመ ካልሆነ ነገር ግን ደግሞ ቤት መግዛታችንም ካልቀረ ምንድን ነው ማድረግ ያለብን? እንዴት ነው ፕሪሴል ላይ ያልተገነባን ቤት ሪል ስቴት አልሚን አምነን በምንገዛበት ሰዓት ምንድን ነው ማድረግ ያለብን የሚለውን ደግሞ ማየት ያስፈልጋል። ይህን በሚመለከት እንግዲህ ያው በአሁኑ ሰዓት በዋናነት የምንሰራው ፕሮፐርቲ አኩዊዚሽን ላይ ነው። በርካታ በውጭ ሀገር የሚኖሩ ደንበኞች አሉን። ሪል ስቴት ቤት በሚገዙበት ሰዓት የትኛውን ሪል ስቴት ነው መምረጥ ያለብን፣ ምን አይነት ቅድመ ሁኔታዎችን ነው መከተል ያለብን ብለው ያማክሩናል። እንግዲህ በዋናነት ምንድን ነው 3 ነገሮችን ማድረግ ያስፈልጋል። በተለይ ደግሞ እንግዲህ በገዢው በኩል እንደምታውቁት የገንዘብ የሚያቅም ጉዳይም አለ። አሁን አንድ ሰው ሴፍ ነው የሚባለው የሪል ስቴት ቤት ግዢ ምንድን ነው ቢባል ተጠናቆ ነጠላ ካርታ ያለው ነው የምንለው ሁላችንም። ነገር ግን ደግሞ ያንን የሚያክል በዛ መጠን ያለቀና ነጠላ ካርታ ያለው ስትገዙ የሚጠይቀው የገንዘብ አቅም ሁሉም ገዢ ላይኖረው ስለሚችል በጣም ብዙ ሰው ከአቅምም አንጻር ከበጀትም አንጻር ወደፊት የሚገነባውን ለመግዛት ነው የሚፈልገው እና ወደፊት የሚገነባውን ደግሞ ስትገዙ በህጉ ከተቀመጠው ጥበቃ በተጨማሪ በእናንተ በኩል ምን አይነት የጥንቃቄ እርምጃዎችን መውሰድ ትችላላችሁ የሚለውን በምናይበት ሰዓት አንደኛ ያ ሪል ስቴት አልሚ ምንድን ነው ማን ነው የሚለውን በተመለከተ በኦንላይን የሚለቀቁ ማስታወቂያዎችን ብቻ በማየት አቋም መውሰድ የለብንም። ብዙ ጊዜ ማስታወቂያዎቹ ሪያሊስቲክ አይደሉም የሚል ትችት ይቀርብባቸዋል። ሰው ምንድን ነው ማድረግ ያለብን? ከነበረውም ልምድ በመነሳትም አንድ የሪል ስቴት አልሚ
አስተማማኝ ነው ወይ የሚለው ራሱን የቻለ ምዘና የሚጠይቅ ነገር ነው። ይሄን ደግሞ ከምን ማጣራት እንችላለን ስለሚለው እንግዲህ በርካቶቹ በገበያ ውስጥ ብዙ ጊዜ የቆዩ ናቸው ሪል ስቴት አልሚዎቹ እና የነበራቸው ታሪክ ምን ይመስላል? እስካሁን ገንብተው አጠናቀዋል ወይ? አጠናቀውስ ነጠላ ካርታ ሰጥተዋል ወይ? ነጠላ ካርታ ከሰጡስ በኋላ ደግሞ ህንፃውን በአግባቡ ለገዢዎቹ አስረክበው ወጥተዋል ወይ? ከገዢዎች ጋር ያላቸው ግንኙነት ምንድን ነው የሚለውን ባክግራውንድ ታሪካቸውን ማጥራትና ማጣራት ያስፈልጋል። ከዚህ ጋር በተገናኘ ብዙ ባለሙያዎች አሉ ድጋፍ ሊያደርጉላችሁም የሚችሉ። በዚህ ደረጃ ካጣራችሁ በኋላ ማድረግ ያለባችሁ እንግዲህ በአካል እነኚህ ሰዎች ጋር መሄድ ያስፈልጋል። በአካል መሄድ ሲባል አንድ ሰው አሜሪካ፣ አውስትራሊያ ወይ ሌላ የዓለም ክፍል ላይ ሆኖ ግዢ ማከናወን አይችልም ማለት አይደለም። በወኪሎቻችሁ፣ በጠበቆቻችሁ፣ በአማካሪዎቻችሁ አማካኝነት ይህንን ነገር ማከናወን ይቻላል። እኛ ለምሳሌ በዋናነት በአሁኑ ሰዓት የምንሰራው በዚህ መልኩ ደንበኞቻችን የሚያከናውኑትን ግዢ በተመለከተ የውል ሂደቱ ጤናማ ነው ወይ የሚለውን የማማከር ስራ እንሰራለን። እንደዚህ የሚሰሩ ሌሎችም ባለሙያዎች ስላሉ እነሱን መጠቀም ትችላላችሁ። ስለዚህ በአካል ሄዳችሁ አንደኛ የሚባለው ቦታ አለ ወይ? ያ ቦታ በትክክል ሪል ስቴት ቤት ገንብቼ ልሸጥ ነው ብሎ በሚያስተዋውቀው ድርጅት ስም ካርታ የተሰጠበት ነው ወይ? ቦታው ላይ ሪል ስቴት ልማት እንዲፈጸም እንዲከናወን በሚመለከተው የመንግስት አካል ፍቃድ ተሰጥቷል ወይ? ግንባታውስ የግንባታ ፈቃድ የጸና ግንባታ ፈቃድ አለ ወይ እዛ ቦታ ላይ? ከዛም ባሻገር ብዙ ጊዜ የምናያቸው ሬድ ፍላግ የሚባሉ ነገሮች አሉ። እዚህ ቅድመ ሽያጭ ላይ አንዳንድ ጊዜ ምን ይሆናል? የሶስትዮሽ ይሆናል። ለገዢው ግልጽ የማይሆን ግን ገዢ ተብሎ የሚቀመጠው በጣም ብዙ ስም ያለው ድርጅት ሊሆን ይችላል። ነገር ግን ደግሞ ቦታው ምናልባትም የሪል ስቴት ልማት ፈቃድ የሌለው ግን ቦታ ያለው ድርጅት ይሆንና ገዢ ተብሎ ሁለት ድርጅት ይቀመጣል። ገንዘቡን ገቢ ደግሞ የምታደርጉት ሪል ስቴት ቦታው ካርታው በስሙ ላልሆነ ድርጅት ይሆንና በኋላ ብዙ አይነት ኮንፊውዥን ሲፈጠር ይታያል። እና እንደ ገዢ በተለይ ቅድመ ሽያጭ ያልተገነባ ቤት ስትገዙ በትክክል ሪል ስቴት አልሚ ነኝ የሚለው አካል ካርታው በስሙ ነው ወይ? ግንባታ ፈቃዱ በስሙ ነው ወይ? በአግባቡ በኢትዮጵያ ሕግ እንግዲህ እንደምታውቁት በንግድ ሕጋችን አንድ ሰው በንግድ ለመሰማራት መሰረታዊ የሆኑ አስገዳጅ ፎርማሊቲዎችን ማሟላት አለበት። ከዛ ውስጥ አንዱ ንግድ ፈቃድ፣ ዋና ምዝገባ ናቸው። ሌሎች የታክስ ዶክመንቶች፣ ቲን፣ ቫት ሰርተፊኬቶች ይኖራሉ። እነኚህ ነገሮች በዚህ በሪል ስቴት ቤት ሻጩ ስም ይገኛሉ ወይ የሚለውን ማጣራት መቻል አለባችሁ። በአግባቡ ወጥ የሆነ ድርጅት ሻጭ ሆኖ የማይቀርብበት ሁለት ሶስት ሆነው የሚቀርቡበት አንዱ ሻጭ ሆኖ አንደኛው ምን እንደሆነ ሮሉ የማይታወቅበት ሲሆን እንደ ሬድ ፍላግ ስለሚታይ አለመወሰን፣ አለመግዛት ነው የሚመረጠው ማለት ነው። እነኚህን ሰነዶች ካያችሁም በኋላ ደግሞ የግንባታ ደረጃው ለምሳሌ ግንባታው ከተጀመረ በጥራት እየተገነባ ነው ወይ? ምን ያህል ሰው ነው የመዘገቡ? 300 ሰው ከመዘገቡ 300 ሰው ቤት እዚህ ላይ ሊኖረው የሚያስችል ነው ወይ የቦታ ስፋት፣ ወይስ ዝም ብለው በተጋነነ መልኩ ገዢዎችን እየመዘገቡ ነው የሚለውን ማየት ያስፈልጋል ማለት ነው። እነኚህን ነገሮች ሁሉ ካያችሁ በኋላ በፍጹም መታለፍ የሌለበት ስቴፕ ምንድን ነው? ውል ነው የሚሰጧችሁ። ከዚህ ጋር በተገናኘ እንግዲህ አድማጮች ምንድን ነው በአሁን ሰዓት አስቀድሜም እንደገለጽኩላችሁ አዲስ የወጣው የሪል ስቴት አዋጅም መመሪያና ደንብ ወጥቶለት አስገዳጅነት ባለው መልኩ እየተፈጸመ ነው ለማለት የተወሰነ ገደብ ሊሚቴሽን ያለ በመሆኑ አሁንም ከሪል ስቴት አልሚው ጋር የሚኖራችሁን ግንኙነት በዋናነት የሚዳኘው ውሉ ነው። ውሉን ትልቅ ቦታ ሰጥታችሁ በባለሙያ አሳይታችሁ ነው መፈረም ያለባችሁ። ውሉ ሲባል እንግዲህ ሻጩ ማን ነው ከሚለው ጀምሮ መቼ ነው የሚያስረክቡት፣ ክፍያው በምን አግባብ ይከናወናል፣ በግንባታው ደረጃ ነው ወይ ወይስ በጊዜ ነው የሚከፋፈለው፣ ቢዘገይ ምንድን ነው የሚፈጠረው፣ የቦታ ስፋት ምን ያህል ነው፣ ስንት ፐርሰንት ነው መጨመር የሚችሉት፣ ክፍያው በዶላር ነው በብር ነው፣ ዶላር ሲጨምር ይጨምራል ወይስ አለመግባባት ሲፈጠር ምን ይሆናል የሚለውን በተመለከተ በዝርዝር የሚያመለክተው ውሉ ስለሆነ ውሉ ደግሞ በጣም አስመሬ መናገር የምፈልገው በተደጋጋሚ እንደምናየው ድርጅቶቹ ናቸው የሚያዘጋጁት፣ የሪል ስቴት አልሚዎቹ ነው የሚያዘጋጁት እና እጅግ በጣም ጥቂት የሆኑ ፍትሐዊ ውል የሚያዘጋጁ የሪል ስቴት አልሚዎች እንዳሉ ሆነው
አብዛኛው ውል ግን በጣም አደገኛና ምናልባትም የገዢውን መብት አደጋ ላይ የሚጥል ሞሮርለስ ከገዢው አንግል ብቻ ከሻጩ አንግል ከሪል ስቴት አልሚው አንግል ብቻ የተቃኘ ስለሚሆን ያንን ነገር በአግባቡ ሳታዩ በርካታ ደንበኞቻችን አሉ ያንን ውል በዝርዝር ሳያዩ ዝም ብለው በግራፊክስ በስሪዲ የተሰሩ ማስታወቂያዎችን እያዩ ፈርመው ችግር ውስጥ የገቡ ማለት ነው። እና ውሉ ከመፈረሙ በፊት ወስዶ በአግባቡ ለባለሙያ ማሳየት ያልገባችውን ነገር አስመልክቶ ጥያቄ መጠየቅ ያስፈልጋል ማለት ነው። ውሉን በተመለከተ አንድ የሪል ስቴት ቤት ገዢ ውሉን በሚያይበት ሰዓት በጣም መታየት ያለባቸው የትኞቹ የውል ክፍሎች ናቸው ጥንቃቄ የሚፈልጉት፣ ምን አይነት የመደራደሪያ ሀሳብ ማቅረብ ትችላላችሁ የሚለውን በተመለከተ እንግዲህ በቀጣይ በምሰራላችሁ ቪዲዮ የምመጣ ይሆናል። ከዚህ ቪዲዮ ግን እንድትረዱ የምፈልገው በአሁኑ ሰዓት ቅድመ ሽያጭ የሚያከናውን ሪል ስቴት አልሚ እንደ ቀድሞ ድንገት ተነስቶ ሪል ስቴት አልሚ ነኝ ማለቱ ብቻ በቂ አለመሆኑን የብቃት ማረጋገጫ ሰርተፊኬት ከከተማና መሰረተ ልማት ሚኒስቴር ያገኘ እንዲሁም ደግሞ ቅድመ ሽያጭን በተመለከተ ቅድመ ሽያጭ ላከናውን ብሎ ብቃቱን አረጋግጦ የፋይናንስ የተቋማዊ ፕሮጀክት ፕሮፖዛሉን አሳይቶ የተፈቀደለት የምትከፍሉት ገንዘብ በዝግ አካውንት የሆነ ካርታው የታገደ መሆን አለበት እና ይሄ ተግባራዊ መደረጉን ማረጋገጥ አለባችሁ። የአንድን ሪል ስቴት አልሚ ትክክለኛነት ሳታረጋግጡ ሰነዶችን በአካል ሄዳችሁ ሳታዩ ወይም በወኪሎቻችሁ አማካኝነት ሳታዩ ውል መፈረም አይመከርም ማለት ነው። በቀጣይ ቪዲዮ እስከምንገናኝ እንግዲህ ስላዳመጣችሁኝ በጣም አመሰግናለሁ። በሪል ስቴት ዙሪያ ምላሽ ይፈልጋሉ የምትሏቸውን ጥያቄዎች ከታች በኮሜንት ሴክሽን ብታስቀምጡልኝ በቀጣይ በመመጣበት ደግሞ ጥያቄዎቹን በመመለስ ልጀምር እችላለሁ ማለት ነው። በጣም አመሰግናለሁ።